ሰላም ጤና ይስጥልኝ አኪግሎ ቻናል ተከታታዮች እንኳን ደህና መጣችሁ። ዛሬም እንደተለመደው በአዲስ አርዕስትና ቪዲዮ መጥቻለሁ። እንድትከታተሉኝ ጋብዛለሁ። መልካም ጊዜ ከአኪግሎ ቻናል ጋር። ዛሬ ላሳያችሁ የፈለኩት ደግሞ የፀሐይ መጥለቂያ ውበትና የዓለማችንን ሚስጥር ነው። ፀሐይ ስትጠልቅ የምናየው ውብ እይታ ብዙ ሰዎችን የሚያስደንቅና የልብ ሰላም የሚሰጥ የተፈጥሮ ስጦታ ነው። በየቀኑ ምሽት በፀሐይ በቀስታ ወደ ምዕራብ ስትጠልቅ ሰማዩ በተለያዩ ውብ ቀለማት ይሞላል። ብርቱካናማ፣ ቀይ፣ ቢጫ እና ወርቃማ ቀለማት ሰማዩን ሲሸፍኑ የሚፈጥረው እይታ ለዓይን ደስታና ለልብ ረፍት ይሰጣል። እኛ የምንኖርበት ዓለም በተፈጥሮ ውበት የተሞላች ድንቅ ፕላኔት ናት። ከከፍተኛ ተራሮች እስከ ጥልቅ ውቅያኖሶች፣ ከአረንጓዴ ደኖች እስከ ወርቃማ በረሃዎች ድረስ ሁሉም የተፈጥሮ ውበት ያሳያሉ። በየቀኑ የምናያቸው የፀሐይ መውጫ መጥለቂያ እይታዎች ይህች ምድር ምን ያህል ውብ እንደሆነች ያስታውሱናል። ፀሐይ መጥለቅ በሳይንስ እይታ ሲታይ ምድር በራሷ ዙሪያ ስለምትዞር ነው። በእውነቱ ፀሐይ አትንቀሳቀስም፣ ነገር ግን ምድር ስትዞር ፀሐይ እየጠለቀች እንደምትታይ ያደርጋል። ይህ ተፈጥሯዊ እንቅስቃሴ ቀንና ሌሊት እንደሚፈጥር ያደርጋል። ፀሐይ ስትጠልቅ ሰማዩ ለምን በቀለማት እንደሚሞላ ብዙ ሰዎች ይጠይቃሉ። ይህ የሚከሰተው የፀሐይ ብርሃን በአየር ውስጥ ካሉ ትናንሽ ነገሮች ጋር ሲገናኝ ስለሚበተን ነው። በዚህ ጊዜ ቀይ፣ ብርቱካናማ ቀለሞች በግልጽ ሁኔታ ይታያሉ። ስለዚህ ፀሐይ መጥለቂያ በተፈጥሮ የተሰራ የቀለም ስዕል ይመስላል። በተለይም አውስትራሊያ በዓለም ላይ በጣም ውብ የፀሐይ መጥለቂያ እይታዎች ከሚታዩባት ሀገሮች አንዷ ናት። በሰፊ የባህር ዳርቻ በተፈጥሮ የተሞሉ ደሴቶች፣ በረሃዎችና ተራሮች ላይ ፀሐይ ስትጠልቅ የሚፈጥረው እይታ እጅግ አስደናቂ ነው። በሲድኒ የባህር ዳርቻ በጎልድ ኮስት ወይም በአውትባክ በረሃ ውስጥ ፀሐይ ስትጠልቅ ሰማዩ በቀይ፣ በብርቱካናማ፣ በሮዝ እና በወርቃማ ቀለማት ይሸፈናሉ። ይህ እይታ ሰዎችን እንደ ህልም ዓለም ውስጥ እንዳሉ ይሰማል። በአውስትራሊያ የባህር ዳርቻ ላይ ፀሐይ ስትጠልቅ የፀሐይዋ ብርሃን በውሃ ላይ ተንጸባርቆ ወርቃማ መንገድን የመሰለ እይታ ይፈጥራል። ሰዎች በዚህ ጊዜ በጸጥታ ተቀምጠው ተፈጥሮን ሲመለከቱ የውስጥ ሰላም ይሰማቸዋል። አንዳንዶቹ ፎቶ ያነሳሉ፣ ሌሎቹ ደግሞ የማታውን አየር ይደሰቱበታል። ለብዙ ሰዎች ፀሐይ መጥለቅ የሰላምና የእረፍት ጊዜ ነው። ከረጅም የቀን ስራ በኋላ ሰዎች የማታውን ውበት በእይታ በመመልከት አእምሯቸውን ያረጋጋሉ። አንዳንዶቹ በባህር ዳርቻ፣ በተራራ ወይም በከተማ ላይ ሆነው ፀሐይ ስትጠልቅ ማየት ይወዳሉ። ይህ ጊዜ ሰዎች ስለ ህይወታቸው እንዲያስቡና የውስጥ ሰላም እንዲሰማቸው ይረዳል። እንዲሁም ፀሐይ መጥለቂያ ለፎቶግራፍና ለቪዲዮ ስራ በጣም ተወዳጅ ነው። ብዙ ፎቶ አንሺዎች እና ቪዲዮ ሰሪዎች ይህንን ጊዜ ለመቅረጽ ይሞክራሉ፣ ምክንያቱም የፀሐይ መጥለቂያ ብርሃን ተፈጥሯዊ ውበት በተለየ ሁኔታ ያሳያል። በመጨረሻም እንግዲህ ፀሐይ መጥለቅ ቀኑ እየተጠናቀቀና አዲስ ቀን እንደሚመጣ የሚያስታውሰን ውብ የተፈጥሮ ምልክት ነው። በየቀኑ የምናየው ቢሆንም ሁልጊዜ አዲስ ውበት ይዞ ይመጣል። ስለዚህ አንዳንድ ጊዜ ቆም ብለን ሰማይን ማየት፣ የፀሐይን መጥለቂያ መደሰትና የምንኖርበትን ውብ ዓለም ማድነቅ አለብን። ምክንያቱም ተፈጥሮ በየቀኑ ውበቷ በጸጥታ እያሳየችን ነው።